ግርማይ ተብለው የሚጠሩ ይገባቸዋል አለ። ቁመታቸውን ከኔ ይረዝማሉ። እንግዲህ ስም ይዞ የሰው ልጅ በስም የጸደቀ የለም። በምንድን ነው የሰው ልጅ የሚጸድቀው? በስራ ነው። በስራ ተርጉማችሁ እግዚአብሔርንም ልጆቻችሁንም የእግዚአብሔር መንግስት እንድትወርሱ ይፍቀድላችሁ። እናንተ በጸሎታችሁ አስቧቸው። እንግዲህ ትልቅ አደራ ነው አባቶቻችን የሰጧችሁ። እግዚአብሔር የበለጠ ስራ እንድትሰሩ ይፍቀድላችሁ። عود بس اللي قاعد بتعمل لك عنده هاي ما أقنعت لك أقنعت يا ولد كده اختار حطوا يا مثال ያው ካምናን የለመወጣው ነው ማንበው ተመሳሳይ ነው። የስም ለውጥ ብቻ ነው የምነግራችሁ። አሁንም አመርቂ ውጤት እንዲያስመዘግቡ በማሰብና በመተማመን መላከ ፍስሐ ቀሲስ ሰለሞን የማነ የምስል ተሰጥቷቸዋል። አዳውጭውላቸው ቀሲስ ሰለሞን ደግሞ እኔ አሁን የምናገረው ስለማውቀው ነው። የማላውቀውን ነገር አልቀበጣጠርም። እነዚህ ሁሉም እኛ ጋር አብረው ያገለግሉ እንግዲህ አዲስ አበባ ካህናት ታዛቢዎች ናቸው። ከጨመርኩም ከቀነስኩ እናንተ ታውቃላችሁ። ቀሲስ ሰለሞን ትውት ቤተ ክርስቲያናችን የሆነ ነገር ጎደለ ብንል እንኳን ሁሉን የሚያሟሉ ትውት ወንድማችን ናቸው። ስለዚህ ይህንን ድካማቸውን ደግሞ ቤተ ክርስቲያን ተመልክታ አባቶችም ያለውን ነገር ተረድተው እነሆ መልአከ ብርሃን መልአከ ፍስሐ ሰለሞን የሚል ማዕረግ ስም ነው የተሰጣቸው። እንደ ስሞት እንግዲህ ፍስሐውን እንዲቀጥሉ እግዚአብሔር ይፍቀድልዎት ብላችሁ አመስግኗቸው። ይህ በጣም ደስ የሚል ነው። እነዚህ እንግዲህ እንደ ሥላሴ ሶስት ሆነው ዛሬ የወንድሞቻችሁ ክብር የእናንተ ክብር ነው። ካህናት በተለይ ምሳሌዎቻችሁ ደስ ብሏችኋል። ደስ ብሏችኋል። በዚህ ፈቃድ ከዚህ በኋላ ጠንክረው እንደስካሁኑ አሁን በበለጠ ጠንክረው እንዲያገለግሏችሁ እንዲላላኳችሁ እናንተም የእነሱን ድምፅ የእነሱን ቃል እየሰማችሁ የእግዚአብሔር ታይቶ የእግዚአብሔር መንግስት ለመውረስ ነው። ሌላ በመልክ ሌሶቹ የተሾሙት ለመንግስት እግዚአብሔር ነው። በስጋዊ ሹመት አይደለም፣ ስጋዊ ስልጣን አይደለም የተሾሙት። የተሰጣቸው ስም አባቶቻችን በእውቀታቸው በትህትናቸው በአገልግሎታቸው እየመዘኑ ነው የሚሰጡ። ስለዚህ ትልቅ ነው። ዛሬ አይታችኋል። ቤተ ክርስቲያን ብዙ መምህራን ብዙ ሊቃውንት አሏት። ግን አሁን ሊቃውንቱንና ተማሪውንና አስተማሪውን መለየት አቅቶናል። ሁሉም መምህር ነው። በቃ ሁሉም መምህር ነው። በቃ መምህር የሚለው ራሱ ሁሉም አንድ ቀን አውደ ምሕረት ብቅ ተብሎ ከታየ መምህር ክል ይባላል። አለቀ። የመምህር ስም ቦታ አለ። እግዚአብሔር እንደውስ ይመልስል። ተማሪና አስተማሪ የሚለይበት፣ ሰባኪና ተሰባኪው የሚለይበት ዘመን እግዚአብሔር ያመጣል። እንግዲህ አንተም ደግ ሲወጣ እኔም ደግ ሲሆን ሆኗል ጉዳዩ እንጂ እንዲህ አይነት ወንድሞች